ሰላም ጤና ይስጥልኝ፣ እንደምን አላችሁ? እዚህ ከላይ የምትመለከቱት ምስል አለ በአንድ የእንስሳት መጠለያ ወይም ዙ ውስጥ የተነሳ ፎቶ ነው እና ባልና ሚስት ይህን ዙ ለመጎብኘት አብረው ይሄዳሉ እና እንስሳቶችን እያዩ ያለ እነዚህ ዝንጀሮቹ ጋር ሲደርሱ ሚስትየው በጣም ኢምፕረስ ትሆናለች። ዋው ምን ያህል ሮማንቲክ ቢሆን ነው፣ በጣም ያላቸው ፍቅር ደስ ይላል ብላ ለባሏ ታሳየዋለች እና ይህን ካዩ በኋላም ትንሽ ልፍ ብለው አንድ አንበሳና ሚስትየው አብረው ቁጭ ብለው ያሉና ውይ እዚህ ጋር ደግሞ ምንም ፍቅር የላቸውም። ወንዱ አንበሳ ምንም ትኩረት አልሰጣትም። ልክ በቃ ሚስቱ አጠገበች የሌለች ያህል ሌላ ቦታ ነው ትኩረቱ፣ ምንም ፍቅር የሌለባት እንትን ነው። እነዚህ ደግሞ ምናምን ብላ ለባሏ ትነግረዋለች። አሁን ከዛ ባሏ አንድ ነገር ሊያስተምራት ይፈልግና እስኪ አንድ ጠጠር አንሺና ወደ ሴቷ አንበሳ ወርወር ይላታል። እሷም እንደተባለችው ጠጠር ታነሳና ወደ ሴቷ አንበሳ ትወረውራለች። በዚህ ጊዜ ወንዱ አንበሳ በጣም ይቆጣል። ብድግ ብሎ ያው ሚስቱን ለመከላከል ፕሮቴክት ለማድረግ ይሞክራል። አየሽ አይደለ ወይ ሚስቱን እንደሚወዳት ያው ተመልከቺ፣ ፕሮቴክት ለማድረግ እየሞከረ ነው። ስለዚህ ይሄ የሚያሳየው ፍቅር እንዳላቸው ነው ብሎ ያስረዳታል። አይ ይሄንንማ በተመሳሳይ ሁኔታ ዝንጀሮችም ላይ መሞከር ፈልጋለሁ እና ጠጠር አንስታ ወደ ዝንጀሮቹ ተወረውራለች። በዚህ ጊዜ በሚያስደንቅ ሁኔታ ወንዱ ዝንጀሮ ብድግ ብሎ ሚስቱን ጥሎ ወደ ዛፍ ላይ ነው ተንጠላጥሎ የወጣው። ይሄንን ሳየሽ ያለ ያው በጣም ትዕይንት የሚበዛበት ሾው የሚበዛበት ፍቅር አንዳች ባዶነትን ለመሸፈን የሚደረግ ጥረት መሆኑን እንድታውቂ ፈልጌ ነው ምናምን ይላታል። በዚህ ትምህርት ይሰጣታል እና እንግዲህ እናንተስ ምን ትላላችሁ? ያው በአብዛኛው የዝንጀሮ ፍቅር የበዛ አይመስላችሁም? ጥቂት የአንበሶች ፍቅር ቢኖረው የዝንጀሮ ፍቅር በጣም የበዛ ይመስለኛል። እናንተስ ምን ታስባላችሁ?